ከጊዜ ወደ ጊዜ ኮንሺየስ ማይንድ፣ ሰብኮንሺየስ ማይንድ፣ ማይንድ ሴት የሚሉ አይዲያዎች በጣም እየተበራከቱና እየተሰሙ መጥተዋል። በመሰረታዊነት ደረጃ ስናነሳ አእምሯችን ኮንሺየስ እና ሰብኮንሺየስ የሚባል የአእምሮ ክፍል የለውም። እዚህ ጋር ኮንሺየስ ማይንድ፣ እዛ ጋር ደግሞ ሰብኮንሺየስ ማይንድ ይገኛል ተብሎ አይነገርም። ግን አብዛኛው ላይፋችን ላይ አእምሯችን የሚከውነውን ነገር የሚካሄደው በምንድን ነው? በእነዚህ በሁለት ማይንድ ወይም በሁለት አእምሮ፣ በኮንሺየስ እና በሰብኮንሺየስ ማይንድ። ከኮንሺየስ ማይንድ ስንነሳ ኮንሺየስ ማይንድ ንቃተ ህሊና ወይም ንቁ አእምሮ ብንለው ይህ አዳዲስ ነገሮችን እንድንማር፣ እንድናገናዘብ፣ መጥፎና ጥሩ ነገሮችን እንድንለይ የሚያስችለን አእምሮ ነው። የምናወራውን ነገር ራሱ አገናዝበን እንድናወራ የሚያስችለን ኮንሺየስ ነው። ቋንቋውን መልመድ በሰብኮንሺየስ የሚመጣ ነው። የምናወራው እንድናገናዘብ ደግሞ የሚያደርገን ኮንሺየስ የሆነው የአእምሮችን ክፍል ነው ማለት ነው። ይህ የአእምሮ ክፍል በአንድ ጊዜ አንድ አክሽን ብቻ ነው መስራት የሚችለው። ከሚነሳበት ድክመቶች መካከል አንዱ ይሄ ነው። ሌላኛው ደግሞ በጣም ቀርፋፋ ነው። 40 ቢት ፐር ሰከንድ ፕሮሰስ የማድረግ አቅሙ። ያ ማለት ደግሞ ከሰብኮንሺየስ ጋር ሲታይ በጣም ቀርፋፋ ነው። ለስ ፓወርፉል ነው ከሰብኮንሺየስ ማይንድ አንጻር። ሰብኮንሺየስ ማይንድ በአንጻሩ በጣም ፓወርፉል የሆነ አእምሮ ነው። ይሄኛው ዋነኛ የሚሰራው ከምን ጋር ነው? ከኢሞሽናችን ጋር፣ ከባህሪያችን ጋር እና እኛ ስላሳለፍናቸው ኤክስፔሪንሶች፣ ገጠመኞች የሚያነሳ ነው። አሁን ከስሜቶቻችን ጋር ስን በጣም ደስተኛ ሆንበት፣ በጣም ያዘንበትን ያጠቃልላል። ሰብኮንሺየስ ማይንድ ዋነኛው ስራው ዳታን መሰብሰብ ነው። ኮንሺየስ ማይንድ የሚሰራው ሰብኮንሺየስ ማይንድ የሰበሰበው ዳታ ላይ ዲፔንድ በመሆኑ ከዛ ዳታዎችን እየወሰደ ነው ኮንሺየስ ማይንድ የሚሰራው እና ሰብኮንሺየስ ማይንድ በጣም ፈጣን ነው። የተለያዩ ነገሮች ሳናስተውላቸው እንድናደርጋቸው የሚያስችለን ሰብኮንሺየስ ማይንድ ነው። ሚሊየንስ ቢት ኦፍ ኢንፎርሜሽንን በሰከንድ ውስጥ ፕሮሰስ የማድረግ አቅም አለው። ከኮንሺየስ ማይንድ ጋር ስናነጻጽረው በጣም ከፍተኛ ነው ማለት ነው። ብዙ ጊዜ ሰብኮንሺየስ ማይንዳችን ጥሩ ከሆነ እኛ ጥሩ የሆነ ማንነትን መያዝ እንችላለን። ግን ሰብኮንሺየስ ማይንዳችን ጥሩ ካልሆነ የእኛ ማንነትም ጤናማ ሊሆን አይችልም ማለት ነው። ብዙ ጊዜ ራሳችን ለመለወጥ ዋነኛው መለወጥ ያለብን ማይንድ ሴት ይባላል። ያ የሚመጣው ከምን የተነሳ ነው? ሰብኮንሺየስ ማይንዳችን እኛን በጣም ኢንፍሉዌንስ ስለሚያደርገን ነው። 95% የሚሆኑ ላይፋችን ላይ አእምሮችን ፕሮሰስ የሚያደርጉ ነገሮች የሚጠቀሙ በሰብኮንሺየስ ማይንድ። ስንደነግጥ፣ ስንፈራ ነገሮችን እንዲካሄዱ የሚያደርገው ሰብኮንሺየስ ማይንድ ነው ማለት ነው። አሁን ሰብኮንሺየስ ማይንዳችን ቀየርን ማለት እኛ ማንነታችንን ቀየርን እንደማለት ነው። ስለዚህ ሰብኮንሺየስ ማይንዳችን ለመቀየር ደግሞ የሚያስፈልገው ዋነኛው አእምሮችን ኮንሺየስ የሆነው ማይንድ ነው ወይም ንቁ የሚባለው አእምሮ ክፍል ነው። ይህ ነገሮችን በመጀመሪያ መጥፎ ባህሪያት እንዲኖሩ ያደረገበትን ምክንያት እንድንለይ እና እነዛን መጥፎ ድርጊቶች ምንከውናቸው ምን ሲፈጠር ነው የሚለውን ነገር በመጀመሪያ እንድንለይ ያስፈልጋል በኮንሺየስ ማይንድ ማለት። እነዛን ነገሮች ከለየን በኋላ እነዛ ሀሳቦች ሲመጡ፣ እነዛ ትሪገር የሚያደርጉን እነዛ መጥፎ ነገር እንድናደርግ የሚያስገድዱ ነገሮች ሲመጡ አዳዲስ አክሽኖች እንድንወስድ ምን ያደርጉን? ፑሽ ያደርጉናል። ሌሎች አዳዲስ አክሽኖችን እንድንማር ማለት ነው። ያ ኮንሺየስ ሆኖ በተደጋጋሚ ያ ነገር ሲመጣ አዳዲስ ጥሩ የሚባሉ ሀቢቶችን በደጋገምናቸው ቁጥር እነዛ ሄደው የት ይቀመጣሉ? ሰብኮንሺየስ ማይንድ ላይ ይቀመጣሉ። ሰብኮንሺየስ ማይንድ ላይ ተቀመጡ ማለት ከጊዜ ወደ ጊዜ እነዛ ግን የእኛ ባህሪያት መሆን ይጀምራሉ ማለት ነው። እኛ ውስጥ የምናገኛቸው ነገሮች የእኛ ማንነት መሆን ይጀምራሉ ማለት ነው። ስለዚህ ሰብኮንሺየስ ማይንዳችን በዚህ መልክ እየቀየርን ራሳችንን ማሻሻል እንችላለን። ግን ሰብኮንሺየስ ማይንዳችን ለመቀየር ምን መጠቀም አለን? ኮንሺየስ ማይንዳችን መጠቀም አለን። ሰብኮንሺየስ ማይንዳችን 95% የሚሆነው ላይፋችን ላይ አእምሯችን ፕሮሰስ እንድናደርገው የሚያስችለን ነው ማለት ነው። አብዛኞቻችን በሰብኮንሺየስ ነው ነገሮችን የምናደርገው። አንድ ሰው መኪና መንዳትን ለመጀመሪያ ጊዜ ሲነዳ እና ከለመደ በኋላ ሲነዳ በጣም የተለያዩ። ለመጀመሪያ ጊዜ ሲነዳ ሁሉም ነገር ኮንሺየስ ሆኖ በጣም ጥንቃቄ ሰጥቶበት ማርሽ ሲያስገባ፣ ፍሬሲዮን ሲይዝ፣ ቁልፍ ሲያስነሳ ሁሉም ነገር እያስተዋለ ነው የሚያደርገው ማለት ነው። ግን ያንን ነገር በጣም ከለመደው በኋላ የሚኖረው ኮንሺየስ ማይንድ ላይ አይደለም፣ ሰብኮንሺየስ ማይንድ ላይ። ለዛ ያንን ነገር ሳያስበው ዝም ብሎ ሳያስተውለውም ያንን ነገር ይከውነዋል ማለት ነው። ልክ እንደዛ ሁሉ ባህሪያቶቻችንም እንደዛ ናቸው። ኮንሺየስ ሆነን በደጋገምናቸው ቁጥር ሰብኮንሺየስ ማይንዳችን ላይ ይቀመጣሉ ማለት ነው። ስለዚህ በዚህ መልኩ ኮንሺየስ የሆነው ማይንዳችን በመጠቀም ሰብኮንሺየስ ማይንዳችንን መቀየርና ጥሩ አመለካከትን መያዝ እንችላለን። ኮንሺየስ ማይንድ እና ኮንሺየስ ማይንድን በዚህ መልኩ ለማብራራት ሞክሬያለሁ። ከወደዳችሁ ላይክ እና ሰብስክራይብ አድርጉ።